ሰላም ጤና ይስጥልኝ ውድ ቻናላችን ቤተሰብ ተከታታዮቻችን እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ በዝውውር ገበያው ላይ እሳታማ መረጃዎች የሚወጡበት ታላቅ ቀን ነው። የአውሮፓ እግር ኳስን ሊያናውጡ የሚችሉ ባለፉት 24 ሰዓት ውስጥ የወጡ እጅግ ትኩስ መረጃዎችን ይዘንላችሁ ቀርበናል። በማይክል ካሪክ የሚመራው ማንቸስተር ዩናይትድ ቤት በሕክምና ምርመራ ምክንያት ሙሉ በሙሉ የፈረሰ ድንገተኛ ዝውውርና በታዋቂው ጋዜጠኛ ዴቪድ ኦርንስታይን የተረጋገጠ አዲስ የሽምቅ ውል ተገኝቷል። በዚህ ቪዲዮ ውስጥ የምንዳሳቸው ዋና ነጥቦች ማንቸስተር ዩናይትድ ድንገተኛ መብረቅ፣ በኤንደርሰን ዝውውር መፍረስ ማግስት ዩናይትድ ዩሪ ቴልማንሰንን ለማስፈረም የጀመረውን የፈጣን ድርድር ሚስጥርም እንፈትሻለን። በመጨረሻ የማርከስ ራሽፎርድን የወደፊት እጣ ፋንታ ከባርሰሎና ቆይታ መልስ ከማይክል ካሪክ ጋር የሚያደርገው ወሳኝ ስብሰባ ምን ሊመስል እንደሚችል በጥልቀት እንቃኛለን። ወደ ዋናው ሰፊ ትንታኔ ከመግባታችን በፊት ባለፉት 24 ሰዓት ውስጥ የተመዘገቡ አጫጭር ስፖርታዊ ዜናዎችንም እንቃኛለን። ታዋቂው ጋዜጠኛ ፋብሪዞ ሮማኖ እንደዘገበው የ16 ዓመቱ የአርሰናል አካዳሚ ኮከብ ኪራን ቶምፕሰን አዲስ ኮንትራት ለመፈረም ፈቃደኛ ባለመሆኑ ወደ ኒውካስትል ዩናይትድ ለመዘዋወር ሙሉ ስምምነት ላይ ደርሷል። በሌላ በኩል ማንቸስተር ዩናይትድ ከኮሎምቢያው ፎርታሌዛ ክለብ ጋር ቀደም ብሎ የተስማማበት የ18 ዓመቱ ተከላካይ ክሪስቲያን ሄሮዝኮ ዛሬ ህጋዊ እድሜ ስለሞላው በይፋ በኦልድ ትራፎርድ ተመዝግቧል። በመቀጠል ደግሞ ወደ ማንቸስተር ዩናይትድ እሳታማ የዝውውር እንቅስቃሴዎች ስናልፍ የአትላንታ ብራዚላዊ አማካይ ኤንደርሰን ወደ ኦልድ ትራፎርድ ለማምራት በ45 ሚሊዮን ዩሮ ሙሉ ስምምነት ላይ ደርሶ የነበረ ቢሆንም ዝውውሩ ባልተጠበቀ ሁኔታ ሊሰረዝ ችሏል። ፋብሪዞ ሮማኖ ይፋ እንዳደረገው ማንቸስተር ዩናይትድ በተጫዋቹ ጉልበት ላይ ያገኘው የድሮ ጉዳት ስጋት በመፍጠሩ ዝውውሩን አግዶታል። ምንም እንኳን አትላንታ ተጫዋቹ 100% ጤናማ ነው ቢልም ዩናይትድ ከዚህ ቀደም በጉዳት ካጋጠሙት ቀውሶች በመነሳት ጥንቃቄን መርጧል። ኤንደርሰን በአሁኑ ወቅት እንግሊዝን ለቆ ወደ እረፍት ያመራ ቢሆንም ክለቡ የተወሰኑ የውል ስምምነቶችን በማሻሻል በድጋሚ ለመደራደር በሩን ክፍት ማድረጉን ማንቸስተር ኢቭኒንግ ኒውስ ዘግቧል። የኤንደርሰን ዝውውር መስተጓጎልን ተከትሎ ኢኒዮስ እና አሰልጣኝ ማይክል ካሪክ በፍጥነት ወደ ሌላ አማራጭ ፊታቸውንም አዙረዋል። የአትሌቲኮ ጋዜጠኛው ዴቪድ ኦርንስታይን እንደገለጸው ማንቸስተር ዩናይትድ የአስቶን ቪላውን አማካይ ዩሪ ቲልማንስን ለማስፈረም በከፍተኛ ፍጥነት የላቀ ድርድር ውስጥም ገብቷል። ቤልጂያማዊ አማካይ ከአገሩ የዓለም ዋንጫ ስንብት በኋላ ወደ ኦልድ ትራፎርድ ለመዘዋወር ፍላጎት አሳይቷል። ቴልማንስ በፕሪሚየር ሊጉ ያለው የረጅም ጊዜ ልምድ፣ የኳስ ቁጥጥርና የፈጠራ ብቃት የካስሜሮን መልቀቅ ተከትሎ የተፈጠረውን ክፍተት ይደፍናል ተብሎም ይታመናል። ዝውውሩ በ35 ሚሊዮን ፓውንድ አካባቢ ሊጠናቀቅ እንደሚችልም ፍንጮች አሉ። በሌላ በኩል የማርከስ ራሽፎርድን የወደፊት ቆይታ አሁንም አጠራጣሪ ነው። ከባርሴሎና እና ከአስቶን ቪላ የውሰት ቆይታ በኋላ ወደ ቡድኑ የተመለሰው ራሽፎርድ የዓለም ዋንጫው ሲጠናቀቅ ከአሰልጣኝ ማይክ ካሪክ ጋር ቀጥታ ውይይት ያደርጋል። ዩናይትድ ተጫዋቹን በ40 ሚሊዮን ፓውንድ በቋሚነት ለመሸጥ ፍላጎት አለው። በተጨማሪም ሰር ጂም ራትክሊፍ የባየር ሞኒኮ አጥቂ ሃሪ ኬንን ወደ ኦልድ ትራፎርድ ለማምጣት ከፍተኛ ፍላጎት አላቸው። ይህ ዝውውር በሰር አሌክስ ፈርጉሰን ዘመን የሮበርት ቫን ፐርሲን ዝውውር ሊደግም የሚችል የቫን ፐርሲ ቅጽበት ወይም ቫን ፐርሲ ሞመንት ተብሎም ተገልጿል። ሆኖም ባየር ሞኒክ ከኬን ጋር ያለውን ውል ለማደስ እየሰራ በመሆኑ ዝውውሩ እጅግ ከባድ ነው። በሌላ በኩል ማንቸስተር ዩናይትድ የኤንደርሰንን ጉዳይ አቁሞ ወደ ዩሪ ቴልማንስ መዞሩ በዝውውር ገበያው ላይ ያላቸውን ብስለትም ያሳያል። ታዲያ እናንተስ ምን ታስባላችሁ? በማንቸስተር ዩናይትድ በኩል የኤንደርሰን ዝውውር መፍረሱ ትክክል ነው ወይስ ዩሪ ቴልማንስን የተሻለ አማራጭ ይሆናል? ሀሳባችሁን በኮሜንት መስጫው ላይ አጋሩን። ቪዲዮን ላይክ እና ቻናላችንን ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ቻው።